ሰላም እንዴት ናችሁ? የኮምፒውተራችሁን ፓስወርድ አንድ ደቂቃ ባልሞላ ጊዜ ውስጥ እንዴት አድርጋችሁ መቀየር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ኮንትሮል ፓናል ትከፍታላችሁ። ዩዘር አካውንትስ ላይ አንዴ ክሊክ ታደርጋላችሁ። ቼንጅ አካውንት ታይፕ ላይ ትገባላችሁ። እዚህ ጋር መቀየር የምትፈልጉትን አካውንት ኦር ሎካል አካውንት ትመርጣላችሁ። ከዛ ቼንጅ ዘ ፓስወርድ በተን ላይ አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር ከረንት ፓስወርዱን ይጠይቃችኋል። ከረንት ፓስወርድ ማለት ከዚህ በፊት የምትጠቀሙትን ፓስወርድ እዚህ ጋር ታስገባላችሁ። ኒው ፓስወርድ ላይ አዲሱን ፓስወርድ አሳይን ታደርጋላችሁ። ኒው ፓስወርድ በድጋሚ ትጽፋላችሁ እዚህ ጋር። ከዛ ቼንጅ ፓስወርድ በተን ላይ ክሊክ ስታደርጉት አውቶማቲካሊ የኮምፒውተራችሁን ፓስወርድ ይቀይርላችኋል። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ